እናቴና አንቺ ድንግል ከሆንሽ 20,000 ብር ልንሰጣት። ዋት አንቺ ምን ሆነሽ ነው? ምንሽ ነው ያመነሽ? እባክሽ አላመመኝም። ወቄ ነው ስናወራ እንደርብኝ እኮ አንቺ ያምሻላ። በጣም እኮ ነው የደነገጥኩት። አይ በዚህ ማታ እንዴት ብቻሽን መጣሽ? አረ ወንድሜ እዚህ አድርሶኝ የተመለሰው። ወይ ደረሳችሁ? እነማን ናቸው? እባክሽ ቻቻ ነው ፍቅረኛዬ። እንዴት ናችሁ ሰዎች? እባክሽ አይቆዩም ይሄዳሉ። ቻቻ ና መጠጥ ገዝተን እንምጣ። ሁላችንም አብረን ሄደን እንግዛ። ችግር የለውም ቅርብ ነው። አቡዬ ና ተቀመጥ፣ አጫውቹ እስከዛ። ልታስበይ ደውሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አዩ። እስኪ ቻቻ ጋር ደውልለት። የናኒ ስልክ አይሰራም። ቆዩ በጣም አልደውልም። የሆነ ነገር ካልሆነ እስካሁን አይቆዩም። በእናትህ ደውልለት። ምን ሆነ ይሆን? እኔ የምልሽ ጓደኛሽን ምን ያህል ታምኛታለሽ? ምን ማለት ነው? እዚህ ማለት እኮ ናት እህቴ ያልሻት ሴት እጄ ላይ ባዶ ክፍል ጥላሽ ሄዳለች። ልቀቅኝ። አረላሽ አትልሽ አይመጡ። አረላሽ ይዘናል። ይላችሁ አንቺ ድንግል ከሆንሽ 20,000 ብር ልንሰጣት፣ ካልሆንሽ ደግሞ 10,000 ብር ልትሰጠን። ናኒ እንደዚህ አታደርግ። አየሽ፣ ለዚህ ነው ሰው አትመኝ እያልኩሽ። እንዴ እና ምን ልታደርግ ነው? ብቻችንን አይደለ? መቼስ ምን ይደረጋል? በእናትህ እንዳትነካኝ። እህቴ የለም እናቴ የለም። በእናትህ ተረጋጊ፣ አልነካሽም። እኔ ያፈቅርሻለሁ። ጓደኛሽ ከሌላ ሰው ጋር ስትደራደር አይቻት ገንዘብ ጨምሬ አስይዤ ነው። እህቴ ያልሻት ሴት ግን ትቀርብሽ። እኔ ትምህርት እንዲሆንሽ ብዬ ነው። ደህና ደር። አይጠፋም። ይኸው እንደዚህ አይነት ጓደኛ